ሰላም ጓደኞቼ፣ ዛሬ ለእናንተ የስኬት ቅምሻዎች ለማቅረብ የወደደ ነው። ከዜሮ ወደ ጀግና ህይወትን የሚቀይር የስኬት ጉዞ ነውና ዛሬ ይህን ቪዲዮ እየተመለከት ከሆነ ምናልባት በህይወታችሁ ውስጥ የሆነ ነገር ለመቀየር እየፈለጋችሁ ይሆናል። ለዚህም ዛሬ ቀን አንድ ነው። ዛሬ ቀን ላንተ ነው። የዛሬ ቀንን ማለፍ የለብህም። ምናልባት ገንዘብ ይጎልባችሁ ይሆናል። ምናልባት ሰዎች አያምኑባችሁ። ምናልባትስ ብዙ ጊዜ ሞክራችሁ አልተሳካም ያላችሁ ነገር ይኖራል። ነገር ግን አንድ ነገር አስታውስ። እኔ ለማስታወስ የሚፈልገው ነገር ዛሬ የምታውቋቸው ሰዎች ሁሉም ከችግር ነው የተነሱ። ስኬት የሚጀምረው በትልቅ ገንዘብ አይደለም። ስኬት የሚጀምረው በትልቅ ውሳኔ ነው። አልተውም ብለህ የሚወስን ሰው ነው ከዘር ወደ ጀግንነት የሚቀይር። ጃክ ማ በብዙ ሰዎች ተከልክሎ ብዙ ጊዜ ተሸንፈዋል። ግን ዛሬ ላይ ዓለም ያየዋል፣ ዓለም ያውቀዋል። ክርስቲያኖ ሮናልዶ በቀላል ቤተሰብ ውስጥ አድገዋል። ሌሎች ሲያርፉ እሱ ይሰራ ነበር። ሌሎች ሲተኙ እሱ ይለማመድ ነበር። ዛሬ ውጤቱን ዓለም ታየዋለች። ጥያቄ ተስጦ አለህ ወይ? አይደለም። ጥያቄ አልተውም ትላለህ ወይስ አይደለም? ህይወት ሁል ጊዜ ቀላል አትሆንም። አንድ ጊዜ ሁሉም ነገር እንደተቃወምክ ይሰማል። ሰዎች ይስቁብሃል፣ ይተቹሃል፣ አትችልም ይሉሃል። ነገር ግን ያስታውሱ፣ ሰዎች ሲስቁብህ ህልም አይሞትም። ሰዎች ሲተቹ ችሎታ አይጠፋም። ሰዎች አትተቹ ሲሉ እውነት አይሆንም። እውነት አንተ ውስጥ ነው ያለ። ስኬት ሰው ከሌሎች የተለየ በአንድ ነገር ነው። እሱም ተስፋ አለመቁረጥ ነው። በቀን ትንሽ እርምጃ ይውሰድ። ትንሽ እድገት ከምንም እድገት ይሻላልና። በቀን 1% ብቻ ብትሻሻል በአመት ውስጥ ብዙ በሙሉ ትቀይራል። ስለዚህ ዛሬ አንድ መጽሐፍ አንብብ። ዛሬ አንድ አዲስ ነገር ተማር። ዛሬ አንድ እርምጃ ውሰድ። ምክንያቱም ነገ የምትሆነው ሰው ዛሬ የምታደርገው ነገር ይወስናልና። ህይወት ከሌሎች ሰው አይቀየርም። አንተ ራስህ ነህ የምትቀይረው። ከዛሬ ጀምሮ ለራስህ ቃል ግባ። ምንም ቢከስር አልተውም ብለህ፣ ምንም ቢከብደኝ ይቀጥላለሁ፣ ምንም ቢሉኝ ህልሜን አልተውም ብለህ አንድ ቀን የምትጥረው ጥረት ውጤት ያመጣል። አንድ ቀን የዛሬ የምትሰራው ስራ ይከፍልሃል። አንድ ቀን ሰዎች የሚያዩት ውጤት አንተ በጸጥታ የሰራኸውን ስራ ይሆናል። ስለዚህ ተነስ፣ ስራ፣ ተማር፣ ታገስ፣ እናም በፍጹም አትቶ። ውዶቼ ይሄ የዛሬ ከሳምንት ለእናንተ የስኬት ቅምሻ ውስጥ የነበረው ነው ማለት ነው። በደህና ቆዩ። ቸር ይሰንብቱ።